በሀብቱ ለኮራ በስልጣኑ ለኮራ በክብሩ ለኮራ ሰዎችን ቆርጦ ለሚያይ ባፍንጫው ለሚያናግር ሁሉ አላህ ምሳሌ አድርጎ ጣለፈ። ዱንያ አላህ ዘንድ የትንኝን ክንፍ ልብ በሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ عند الله جناح بعوضة የትንኝን ክንፏን ትንኛን አላሉ እሷን ብትመዝን ኑሮ ለአንድ እሱን ለካደው ሰው አንዲት ጉንጮ ያጠጣውን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እባካችሁ አሏቸው በዱንያ አትሸንገሉ። ዱንያ እኮ አላህ ዘንድ ዜሮ ነች። تلك الدار الآخرة እኛ እኮ የቀጣዩን ዓለም ነጅዐሉሃ እናረጋታለን للذين لا يريدون علوا في الأرض ምድር ላይ በሰዎቹ ላይ መኮፈስን መኩራትን ለማይወዷት እናደርጋታለን አለ አላህ። ወለዐቂበቱ ሊልሙተቂን መጨረሻው ፍጻሜው አላህን ለሚፈሩት ነው።